ለኮሎኔል አትሌት ዳርቱ ቱሉ ግን ክብር ይገባታል። ብቻዋን ያለ አባት ያሳደገችው ልጇ ከባላ ተለይታ ለዛው ውጭ ሀገር አሜሪካን ሀገር አስተምራ ለዚህ ክብር ማዕረግ አድርሳ ዛሬ ደግሞ ብዙ እንግዶች ተገኝቶ እንደዚህ ከሷ ጋር ደስታዋን ሲካፈሉ እንዴት ይሄን ማየት ደስ እንደሚል እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት ሙሽራው አባወራ ነው በተራው። ጀግናዋ ኮሎኔል አትሌት ዳርቱ ቱሉ ልጇ ወደ ሙሽራ ቤት ሄዶ እሷ ከመውሰዱ በፊት ከቤቷ ሲወጣ እንዲመርቃ ነበር የሸኘችው። የኔ ቆንጆ የኔ ባሪያ ቁርጥሚ ኪያ ጉራቻ ኪያ ባይ ሲጃዳት የኪያ ናሁ ፈሊ ነጋ በይናጋ ናገሊ እንግዲህ የብዙዎቻችሁ ጥያቄ በዚህ ሰርግ ላይ የተገኙት እነማን ናቸው ነው። የተገኙት እነማን ናቸው ብላችሁ ከምትጠይቁ ደግሞ ያልተገኙት እነማን ናቸው ብትሉ በጣም ይቀላል። ከባለስልጣን እስከ ታዋቂ ሰዎች፣ ከጋዜጠኞች እስከ ዘፋኞች፣ ከአትሌቶች እስከ ባለሀብቶች ያልተገኘ ሰው የለም። በጣም ብዙ ሰዎች ናቸው የተገኙት ማለት ነው። ከነዛ መካከል እንደ መጀመሪያ ደግሞ ለምሳሌ ለመውሰድ ያህል የአርቲስት ቴዎድሮስ ካሳሁን ደግሞ የቴዲ አፍሮ ባለቤት የሆነችው አብነሰት ሙጪ ናት ማለት ነው። እሷም ደግሞ በእንደዚህ አይነት ሁኔታ ስትጨፍርና ስታስጨፍር ነበር። እዛ ያሉ ሰርገኞችም ሰርጉ ላይ የተገኙ ታዳሚዎችም በዚህ በአጨፋፍራ ደስ ብሏቸው ይመስለኛል። የቴዎድሮስ ካሳሁን ዘፈን ሲከፈት እንደዚህ ወደ ላይ አንስቷት እንደ ባንዲራ ነበር ያውለበለቧት። ከባለስልጣን እስከ ታዋቂ ሰዎች፣ አትሌቶች በተለይ የቀድሞ አትሌቶቹ ከሚዲያ የጠፉት እዛ ተገኝቶ እንደዚህ ደስታቸውን ሲገልጹም ታይተዋል። ጎበኛት የዚህ ሁሉ ነሽያልካት የሞላሽም ነሽያልካት የደራቱም ነሽያልካት። ሰላም እንደምን አላችሁ? እንግዲህ ከሰሞኑ እጅግ በጣም አነጋጋሪ የሆነ ጉዳይ ስለ ጀግናዋ አትሌት ኮሎኔል ዳርቱ ቱሉ ልጅ ጋብቻ ጉዳይ ነው ማለት ነው። እንደሚታወቀው እንግዲህ ታላቅ ልጇ ማለትም ደግሞ ታላቅ የመጀመሪያ የበክር ልጇ እንግዲህ በትላንትናው ዕለት መዳራት ጅሯል ወይም ደግሞ ጋብቻውን ፈጽሟል ማለት ነው። እንግዲህ ልጇ ስሙ ኢንጂነር ተስፋይ ጸጋይ ይባላል ማለት ነው። እንግዲህ እሱ ያገባት ሚስትየው ደግሞ ገብርኤላዊት ተስፋይ ትባላለች ማለት ነው። እንደሚታወቀው የሷ ልጅ እንግዲህ ውጭ ሀገር ነበር የተማረው ማለትም የኮሎኔል አትሌት ዳርቱ ቱሉ በአሜሪካ በፍሎሪዳ በሚገኝ ዩኒቨርሲቲ ነበረ በኢንጂነሪንግ ትምህርቱ የተመረቀው። ነገር ግን ደግሞ እንደ ሌሎቹ አሜሪካን ሀገር ተምሮ የውጭ ሀገር ሳያጓጓው ወደ ኢትዮጵያ ተመልሶ ነበር እንግዲህ የሷን ሀብቷን በሙሉ እንግዲህ ጠቅልሎ ስራ አስኪያጅ ሆኖ ወደ መቆጣጠር እየገባው ማለት ነው። እንግዲህ አንዳንድ ጊዜ እዚህ እኛ ሀብት ካለን ጥሩ ነገሮች ካሉን ሀገራችን ራሱ ከአሜሪካ ከውጭ ሀገር ካደጉ ሀገራት ትበልጥልናለች ብዬ አስባለሁ። ምክንያቱም እንግዲህ እዛ የሚፈልገውን ነገር እዚህ ከተገኘ ምን ያስፈልጋል እና እዚህ ያለውን ራሱ ማኔጅ ያድርግላት እሱ ባይኖርና የምክር ልጇን ደግሞ ያስታውቃል። በቃ ትሁት እንደሆነ ሀምበል እንደሆነ በጣም በስነ ስርዓት እንዳደገ በጣም ያስታውቃል። ገራገር ልጅ ነው እንደዚህ ደርባባ ነው ሲታይ ራሱ እና በትናንትናው ዕለት እንግዲህ ልጇ ተድሯል ማለት ነው። በጣም
የሚገርመው ነገር ደግሞ እዛ ላይ ያልተገኙ ሰዎች የሉም። የድሮና አትሌት ፋጡማ ሩባ የሚባሉ ከስንት ዓመት በፊት ማለት ነው ከ30 ዓመት በፊት ኦሎምፒክን ያሸነፉ እና ሌሎችም ነገዛኛ በራ የሚባሉት ሌሎች በጣም ታዋቂ የሆኑ አትሌቶች ነጥሮች ድባብ ቀነኒሳ በቀለ ያልተገኙ ሰዎች የሉም ማለት ነው። አትሌቶች ብቻም ደግሞ አይደለም ጋዜጠኞች፣ ታዋቂ የሆኑ የሙዚቀኞችም ታደለ ገመቹ ተገኝተዋል። የቴዎድሮስ ካሳሁን ባለቤት የሆነችው ቅድም በቪዲዮ መግቢያ ላይ እንዳሳያችሁ እነ አምለሰት ሙጨም ተገኝተዋል። ብዙ ባለስልጣናትም እዛ ያልተገኙ ሰዎች የሉም ማለት ነው። እንግዲህ ሰርጉ እጅግ በጣም ትልቅ ነው። እንግዲህ አስቧት ደራርቱ ማለት እንግዲህ እኔ ትክክለኛ ኢትዮጵያዊት ነው ብዬ ማስባት እንደውም እሷ ነች። በቃ ማለት ስፋት ወላደግቸው ማይክል ነው እንግዲህ ኦሮሞ ትሁን እንጂ ኦሮሞነቷ ደግሞ ኢትዮጵያዊነቷን ምንም አልከለከላትም ማለት ሁሉም በቃ ኢትዮጵያ የምናያት እሷ ውስጥ ማለት ይቻላል። እና የምታስታውሱ ከሆነ ከዚህ በፊትም ኦሎምፒክ ውድድር ላይ እንግዲህ በተካሄደው ነገር ላይ እዛ ውጭ ሀገር ሄዳ ነበርና እዛም ደግሞ አትሌቶቻችን ሲያሸንፉ እንዴት ስታበረታታ እንደነበረ እና ቀነኒሳ ደራርቱ ካነሳው እንግዲህ እኔ በጣም ብዙ ነገር ነው። ምክንያቱም ደግሞ ስለ ደራርቱ ተነስቶ የሚያልቅ ነገር አይደለም። ምክንያቱም እኔ ገና ልጅ ሆኜ ነው እሷን ያወቅኳትና መጽሐፍ ላይ ያፋረቡ ድሮ ኦሮምኛ ስንማር እንግዲህ በኦሮምኛ መጽሐፍ ላይ የደራርቱ ጥርስ የሚል ርዕስ አለ እልካን ደራርቱ ብሎ ኦሮምኛ እና ከዛ ጊዜ ጀምሮ ነበር ማቃት። ከዛ በፊት ደግሞ ልጁኛ ያስተውይ ላይ ሆርሻል እንጂ አውቃለሁ። በጣም ጀግና አትሌት ነችና በጣም ጀግንነቷ ደግሞ ኢቭን በስለ አትሌቲክ ወይም ደግሞ በሀብቷ ምናምን ባሳካቻቸው ነገሮች ባናይ ፐርሰናል ላይፍ ወይም ደግሞ ስለ ግል ህይወቷ ራሱ ስንመለከት አትሌት ደራርቱ እንግዲህ ብቻዋን ነው ልጆቿን ያሳደገችው። እንደሚታወቀው ከዚህ በፊት ከባለቤቷ ጋር ከረጅም ዓመት በፊት ነበር ዲቮርስ ያደርጉት ወይም ደግሞ ተለያዩት ማለት ነው። እንደውም ታስታውሱ ከሆነ ሰምታችሁናል ብዬ አስባለሁ። ጠቅላይ ሚኒስትር የበፊቱ የጠቅላይ ሚኒስትር ማነው አቶ መለስ ዜናዊ በህይወት በነበሩ ጊዜ ሽምግልና ሁላ ሄዶ ነበርና ኃይሌ እዛ ተገኝቶ ሽምግልና ሄዶ ነበር እነሱን ለማስታረቅና ጉዳዩ በጣም እጅግ በጣም አወሳሳቢ ሆኖ በቀጥል ቻለችና ብቻዋን ነው ልጆቿን ያሳደገችውና የመጀመሪያው ልጇ ደግሞ አሜሪካን ሀገር ፍሎሪዳ በሚገኝ ታዋቂ ዩኒቨርሲቲ ተምሮ በኢንጂነሪንግ ተመርቆ ተመልሶ ደግሞ ሀገሩን እሷን ያገለግላል ይገኛልና አጠቃላይ ሀብቷን እየመራ ማኔጅ ያደረገ የደራርቱ ቱሉ ፕሮፐርቲ ማኔጅ ያደረገ ይገኛል ማለት ነው። እንግዲህ ኢንጂነር ተስፋይም በጣም ትውስ ልጅ ነው። ሲታይ ራሱ እጅግ በጣም ደርባባ ነው። ስትመርቆ በጣም የኔ ልጅ የኔ የዋ የኔ ባሪያ የኔ አሳ በሄድክበት ሁሉም ነገር ይሳካል በሰላም ወጥተህ በሰላም ገባ ብላ ስትመርቀው እማይ ነበር የተናነቀኝ። ምክንያቱም እንግዲህ እንደምታውቁ እናትና አባት ናቸው የሚመርቁትና አባቱን ግን በዚህ ቪዲዮ ምንም አላዩትም። ምናልባትም እነ ቪዲዮ የቀረጹት ሰዎች እሷ ላይ አትኩሮ ሊሆን ይችላል ብዬ አስባለሁ። ያው እሷ በደንብ ስለምትታወቅ ይመስለኛልና ብቻ ድግሱ እጅግ በጣም ትልቅ ድግስ ነበር። ያልተገኙ ሰዎች የሉም። እኔ ብቻ ነኝ ያልኩት እንጂ ብቻ በጣም ሁሉም ሰዎች በሚባል ታዋቂ የሚባሉ ሰዎች፣ ባለስልጣናት፣ ታዋቂ ሰዎች፣ አርቲስቶች፣ ዘፋኞች፣ አትሌቶች ያልተገኙ ሰዎች የሉም ማለት ነው። እንግዲህ ዛ መገኘት ችሏል። ሰርጉም ደግሞ ድል ያለ ሰርግ ነው የተደገሰው። እንግዲህ አስቡ ሰርጉ የማን ልጅ ሰርግ እንደሆነ እና እጅግ በጣም አደገኛ ከባድ በቃ እንትን ይሄ ትልቅ የሚባል ሰርግ ነው የተደገሰ እና እጅግ በጣም ሰርጉ አስገራሚ ሰርግ ነበረ እና በዚህ አጋጣሚ ደግሞ ወጣቶች ያላገባችሁ ለማግባት ይሄ ያቅማማችሁ ያላችሁ ለአግባብ ወይስ ሊተውራ ለምትሉ የሚተው ነገር አይደለም። ትዳር እግዚአብሔር የሚወደው ነገር ነው። እንግዲህ ወንድ ልጅ ቤተሰቦቹን ይተዋል፣ ወደ ሚስቱም ደግሞ ይጠጋል፣ አንድ ከሚስቱ ጋር ማንዳከል ይሆናሉ የሚል እንግዲህ ስለተጻፈ አጉንም ብላችሁ ወንዶችም ሴቶችም ደግሞ ሴቶች ግን እናንተ የምታፈቅዱት ምናምን ነክሊ ምናምን በቃ ያግባኝ ምናምን ብላችሁ ከመጠበቅ የሚያፈቅራችሁ የሚወዳችሁ ትክክለኛ ፍቅር የሚያሳያችሁ ወንድ አግብቶ የሚንከባከባችሁ ነው አዲላችሁ የሚፈልገው ነገር። እንግዲህ ትዳር ቆንጆ ነገር ነው። ለዛም ደግሞ ያብታም እንደዚህ ሁሉ ነገር ተሟልቶ እንግዲህ ትዳር ሲዳር ቀላል ነገር አይደለም። እኔም ደግሞ በዚያው አጋጣሚ እንደ ሽማግሌ ሲመርቅ እንግዲህ ትዳራችሁን የአብርሃምና የሳራ ያርገላችሁ፣ ረጅም እድሜ የምትኖሩበት አያት ቅርብ አያት ቅም አያት የምታዩበት ይሁንላችሁ። በጤና በሁሉም ነገር ተባረኩ። ብዙ ልጆች ውለዱ፣ ክበዱ እና የልጅ ልጆችን እዩ እላለሁ። እንግዲህ ጃጁ አብራችሁ ሁሉም ላይፍ አብራችሁ እዩ ለማለት ፈልጋለሁ። እንግዲህ ረጅም ዓመት አብራችሁ የሳራና የአብርሃም ሰርግ እንዲሆንላችሁ እመኝላችኋለሁ ወንድሞች እና እህቶች ለማለት እወዳለሁ። እንግዲህ በጣም ደስ ብሎኛል በኮኔ ማለት ነው። እንግዲህ አሁን ቅድም እንዳልኳችሁ ያላገባችሁም አግቡ ነው ብላችሁ ግን ስለ ትዳር ከመስራችሁ በፊት ጸልዩበት። እግዚአብሔር ራሱ ይናገራል። ምክንያቱም እንግዲህ ከእግዚአብሔር ሲሆን ይችላል ትዳር እንግዲህ እኛ በራሳችን አይተን የምንመርጠው ወይ መልክ ልናይ እንችላለን ወይ ደግሞ የሚታይ ነገር ልናይ እንችላለን። እግዚአብሔር ደግሞ የውስጥ የልብን መርምሮ የሚያቀሱ ስለሆነ ለኛ ለወደፊት ህይወታችን የሚሆን ሰው የሚያቆሱ ስለሆነ እንግዲህ ሁላችንም ደግሞ በጸሎት
እናግባ ለማለት ፈልጋለሁ። እኔም ሳገባ እንግዲህ እየጸለይኩ ነው እየፈለኩ እንግዲህ እስካሁን ስለተከታተላችሁኝ እወዳችኋለሁ። በጣም ነው የማከብራችሁ። አብራችሁ የቆዩት ወንድማችሁ ፍሮምሲስ ነኝ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ደህና ሁኑልኝ።